ስዊች መጀመሪያ ኢንስቶል ስታደርጉ ከእቃዎች ጋር ስታገናኙ ወዲያውኑ ማክ አድሬሱን አይመዘግብም። ሪኩዌስት ይመጣለት ነው። ለምሳሌ የኛውን ላፕቶፕ ስዊች ዋን ጋር ባገናኘው የዚህን ፒሲ ማክ አድሬስ የሚመዘግበው መቼ ነው? የኔ ፒሲ ሪኩዌስት ሲልክ ነው። ለዛ ስዊች ሪኩዌስት በሚልክ ሰዓት የመጣው ከየት ነው ይልና የዛን ሰዓት ነው የዚህን ማክ አድሬስ መመዝገብ የሚጀምረው ማለት ነው። ሌላ ፍላዲንግ አቮይዳንስ ነው። ፍላዲንግ የሚለውን ኮንሴፕት ስንመለከት ከስዊቹ ጋር የተለያዩ ዲቫይሶችን ኮኔክት እናደርጋለን። ከዛ የተለያዩ ዲቫይሶች ኖረው አንዱ ዲቫይስ ለምሳሌ የፒሲ ሪኩዌስት ቢልክ ምንድን ያደርጋል? ያንን ሪኩዌስት የት ነው የሚልከው የሚለውን መጀመሪያ ላይ ስለማያችን የሁሉንም ማክ አድሬስ ስላልመዘገበ ብሮድካስት ነው የሚጠቀሙ። የዚህ ኢንተርፌስ ከተገናኘበት ውጭ ያሉትን ኢንተርፌሶች ጋር ብሮድካስት ይልካል። እንደዚህ አይነት ጥያቄ መጥቷል ወይም ይህንን አገልግሎት የሚሰጡት ማንኞች ናቸው ብሎ ለሁሉም ብሮድካስት ያደርጋል ማለት ነው። የዛን ሰዓት ነው ፍለዲንግ የምንለው ማለት ነው። ይሄኛውን አቮይድ ያደርግልናል። ማክን በመጠቀም ዴስቲኔሽኗን ማክ አድሬስ ብቻ በመያዝ ወደዛ ብቻ እንዲሄድ ያደርግልናል ማለት ነው።